ጥሩ ካራክተር ሲኖራችሁ አንደኛ ፔሸንስ፣ ትዕግስተኛ ሰው ትሆናላችሁ። ትዕግስተኛ ካልሆናችሁ አበሻ አስገድዶ ትዕግስት ያስተምራቸዋል። እኔ ተገድጄ ነው የተማርኩት። በፊት የሰው መብት አልነካም፣ ሰው ላይ አልደርስም፣ በቃ መስመሬን አሰምራለሁ። ሰው ሲያልፍና ሲናገረኝ ግን እናደዳለሁ፣ ቆጣለሁ፣ ቴምፐር ነበረኝ፣ ብላለሁ። ሲቀጠቅጡኝ አውጥተውልኝ አሁን ፔሸንስ። ራሱን የሚገዛ ከተማን ከሚገዛ ይበልጣል ይላል ቅዱሱ መጽሐፍ። ሃይ ኳሊቲ ካራክተር ሲኖራችሁ ትዕግስተኛ ሰው ትሆናላችሁ። እስር ቤት ሂዱና ጠይቋቸው ለምን እንደታሰሩ። 24 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለ10 ደቂቃ መታገስ አቅቷቸው 10 ደቂቃ ዞር ቢል ኖሮ አይመታትም ነበረ፣ አትሞትበትም ነበር፣ 24 ዓመት አይፈረድበትም ነበር። ፔሸንስ። ትልቅ ካራክተር ያላችሁ ሰዎች ከሆናችሁ ትዕግስተኛ ሰዎች ነው። ፔሸንስ። ሬዚሊየንስ ማለት ወድቆ መነሳት ነው። ትወድቃለህ ግን ትነሳለህ፣ ታጣለህ ግን ታገኛለህ። አሁን ይሄን ካደረጉ ነገሩ ዝብርቅርቅ ይልብሻል፣ ይበላሽብሻል፣ ሊስቱን ይዙና ግን ይስተካከላል። ሬዚሊየንስ ትልቅ ካራክተር ያላቸው ሰዎች ድንገት ይከስራሉ ግን ብድግ ይላሉ። ሲወድቁ አቧራ በአቧራ ይሆናሉ። የሚያነሳቸው እጁን ዘርግቶ የሚያነሳቸው ሰው የለም። ራሳቸው ግን ይነሱና ራሳቸው አቧራቸውን አራግፈው አይዞህ ብለው ራሳቸውን ህይወታቸውን ይቀጥላሉ። ሬዚሊየንስ ወድቀህ ትነሳለህ፣ ታጣለህ፣ እንደገና ታገኛለህ፣ ይበላሽባል፣ ታስተካክለዋለህ። ጊቭ አፕ አድርገህ ራሴን ላጥፋ፣ እንደዚህ ልሆን፣ አገር ጥዬ ልጥፋ አትልም። ይስተካከላል፣ ትቋቋመዋል። ሶስተኛው ፐርሲስተንስን አስቡት። ፐርሲስተንስ አሁን እነዚህ እዚህ ጋር የተቀመጡ በሃይሊ ሰክሰስፉል የሆኑ ሰዎች ዝም ብለው የደረሱ አይመስለኝም። ቻሌንጅ ይመጣል፣ አልሆነም፣ አሁንም ፑሽ ያደርጋሉ፣ አልሆነም፣ አሁንም ፑሽ ያደርጋሉ፣ አልሆነም፣ አሁንም ፑሽ ያደርጋሉ። በዛ መሃል ካራክተራቸው እየተሰራ ነው። ምክንያቱም እግዚአብሔር ነጥቆ አይሰጥም። ነግሬያችሁ እንደሆነ አላውቅም። ከዚህ በፊት አንድ ሰው የሚጎዳ ነገር ካለ ፈጣሪ ግድግዳ ግፋ ነው እና ግድግዳ ይገፋል ብሎ ግድግዳ ይገፋል፣ ይገፋል። 1 ዓመት ሙሉ ገፋ። ግን እነሱ የተመኙት የሰው የሆነ ምንድነው? ፈጣሪ እግዚአብሔር ሆይ ግድግዳ ግፋ አልከኝ። 1 ዓመት ሙሉ ገፋሁት፣ ንቅንቅ አላለም። ምንድነው አለው? ንቅንቅ አላለም። እውነት ነው አለ። ሶስተኛ ፈጣሪ ግን ሰውነትህን ሲተመልከተው አለው። ሰውነቱን ሲመለከተው ይሄ ጡንቻው ተስተካክሎ ይሄ እናንተ ሲክስ ፓክ እንደምትሉት ምናምን ሽንቅጥ ያለ ያማረ ሰውነት አለ እና ምን አለው ፈጣሪ? እኔ ድሮም እንደማይንቀሳቀስ አውቃለሁ። ዓላማዬ አንተን ማስተካከል ነበር፣ ቦርጭህን ማጥፋት አለበት። ለምንድን ነው አንዳንድ ሚሊዮነር ሆኖ የሚታየው? ከዛ ሂዩሚሊቲ እውነት ልንገራችሁ፣ ትህትና ትልቅ ሰው ስትሆኑ እኔ መለካዬ ነው ትህትና። ለምን መሰላችሁ? ፍሬ ያለው ዛፍ ምን ያደርጋል? ቅርንጫፎቹ ማሳጅ ሲያደርጉ ፍሬ የለውስ እንደዚህ ቆማል። እሱ ከሆነ ምን አይሆንም። ስለዚህ ይሄን ነገር ሰው የሚጎዳ ነገር ፍሬያችሁ ሲበዛ ሀምብል ትሆናላችሁ። የሰው ነገር ተመኝቻለሁ። እኔ ልንገራችሁ፣ ትህትና በፍጹም አያከስራችሁም። በፍጹም ራስን ዝቅ ማድረግ፣ ሌሎችን ከፍ አድርጋችሁ ራሳችሁን ዝቅ ማድረግ በፍጹም አያከስራችሁም። እንደ ፑሊ ነው። በዚህ ጋር ዝቅ ስትሉ በዚህ ጋር ከፍ ነው የምትሉት። ስለዚህ ትህትና የካራክተር አንዱ ክፍል ነው። እነዚህን ተመልከቷቸው። ፔሸንስ፣ ሬዚሊየንስ፣ ፐርሲስተንስ፣ ሂዩሚሊቲ፣ ኢንቴግሪቲ። ኢንቴግሪቲ ደግሞ የመርህ ሰው መሆን ማለት ነው። አዲስ አበባ ውስጥ የሚያውነኝ ሰው ያየኛል ምናምን ጨዋ መሆን አለብኝ። አዲስ አበባ ውስጥ በተሳሳተ ሞቲቭ ላስ ቬጋስ ሲሄድ ሰው የማያይ ቦታ ሲሄድ እንዴት ነው መሆነው? የጸዳ ሊስታ ማንም አያየኝም እዛ። ኢንቴግሪቲ ካለኝ እዚህም ላስ ቬጋስም ከዛ በኋላ
ኦርጋናይዝ በሰው ፊትም ብቻዬን አንድ ነኝ። ኢንቴግሪቲ አይነት ኢንቴግሪቲ ኑራችሁ፣ ሂዩሚሊቲ ኑራችሁ፣ ቤተሰብ ይኑራችሁ። ካራክተራችሁ ላይ ስሩ። ትዕግስተኞች ሁኑ። ስትወድቁ የምትነሱ ሁኑ። የማትሸነፉ ሁኑ። ትሁት ሁኑ። ኢንቴግሪቲ ኑራችሁ። ከዛ ኦነረብል መሆን ማለት ራስን ከፍ ማድረግ ማለት አይደለም ብለው ክላሲፋይ ያርቁ። የማይሆን ቦታ አልገኝም፣ የሚሰከርበት ቦታ አልገኝም። ኑሮ አንዲት ሴት ቆንጆ ስለሆነች ከመንገድ ላይ ፒክ አድርጊያት አልሄድም፣ ሰው ላያየኝ ይችላል። ግን ኦነረብል ሊስቱ ተዘጋጀ፣ ካራክተር ካለች አጸዱት ራሳቸው። ዝም ብሎ አጭበርብረህ ገንዘብ የምታገኝበት ነገር ሲመጣ አላረገውም ትላለህ። ለምን? ኦነረብል ስለሆነ። ኦነረብል ስራ፣ በኑሮ በተለያየ ጉዳይ ያላቸውን ነገር። ከዛ ሎያሊቲ ታማኝነት ነው። ትሩስፉልነስ እውነተኛነት፣ እውነቱን የሚናገር ሰው መሆን። እውነቱን የሚናገር ሰው የተቀመጡትን ነገር እንትን የሆንና ሀቢት የሆንና እኔ ድሮ የገጠመኝ ልንገራቸው። አሜሪካን ኤምባሲ ገባሁ። በየቀኑ ቪዛ እንዲሰጡኝ ስገባ የዛ ጊዜ ለካ ጤና ጥበቃ ሚኒስቴር ለአሜሪካ ኤምባሲ ደብዳቤ ጽፏል። ለሐኪሞች ቪዛ እንዳትሰጡብን ብለዋል። እኛ አላወቅም። በሚስጥር ነው የተደረገው በደርግ ዘመን። መጸለይ ብቻ ሳይሆን ከዛ ቪዛ ጠየቅኩኝ። ያመስገን ቪዛ ከለከሉ እንዳገኟቸው አድርገው። ከዛ ቆይቶ እንደገና ለሞክር ስል አፕሊኬሽን ሪሲቭድ የሚል ማህተም ይመቱበታል። ታውቃላችሁ አይደል? ሰዎች ምን አሉኝ? ያንን ፓስፖርት ይዘህ አትግባ፣ ምክንያቱም ቀድሞ የሚያዩት ያችን ነው። ከዛ ደግሞ ይከለክልሃል አለ። እሺ ፓስፖርት ለመቀየር ምንድን ነው ማድረግ ያለብኝ? ኢሚግሬሽን ትሄዳለህ። ከዛስ ጠፋብኝ ትላለህ ወይም ተበላሸብኝ ትላለህ። አልጠፋብኝማ እኔ አልኳቸው። ብዙም ወዳቸው ደስ አልጠፋብኝም እኮ ግባና ጠፋብኝ በላቸው። ሳይጠፋብኝ ወይም ዲስትሮይድ ሆነ በላቸው። ዲስትሮይድ ሳይሆን ጨረሻ መደሰተው ውስጣችሁ ይቀመጣል። ትሩስፉልነስ የካራክተራቸው አካል ካረጋችሁት ሲጸልዩ ከዛ ኮምፓሽን ለሌሎች የምትራሩ ሰዎች ሁሉ አጥራችንን አጥረን ምስኪኖችን ስናይ በራስ ጉዳይ ነው የራስህን ኑሮ ኑር የማንል ሰዎች እንሆን። ካራክተራችን ላይ እንስራ። ጀንትል መውደድ ብቻ ሳይሆን ይሰማኛል ብያምናል። ወንድሜ ወጣቱ ቢ ጀንትል ሚሰማኝ ስትናገር ጀንትል እንደሚመልስ ስትለብስ ጀንትል የማትዋጋ ቱግ ማትል የማትጣላ በየመንገዱ ሸሚዝን ማትሰበስብ መንገድ ላይ መንገድ ዘጋብኝ ብለህ ክላክስን ቤብ ማታረግ ጀንትል በእውቀት እንዲጸልዩ አሳልፍ። አብዛኛው ሃይማኖት ውስጥ አቁምና እለፍ በሏቸው። አንተ ቅደም በሉ። በሁሉም ብዙ ካራክተር ስነ መለኮት ጀንትል ውስጥ ያሉት አትጣይ። ጸሎት አሳይ። እሷ አምታሽ ሆናል መልሰሽ አንደኛው አንቺ ጀንትል ነሽ አታረጊውም። ካንቺ አይጠበቅ ንስሐ ጀንትል ያጠፋሁት ነገር አለ። ከዛ እምነት ይኑራችሁ። ከዛ ደግሞ ላቪንግ ሆኑ፣ ሰዎችን የምትወዱ ሆኑ። አያችሁ ካራክተራችሁ ላይ ስትሰሩ ካራክተራችሁ ውብ ይሆናል። ሰዎች የሚወዱት ይሆናል። የተዋበ ይሆናል። የሚደነቅ ይሆናል። ሰዎች ከእናንተ ጋር መስራት ይፈልጋሉ። ተቀጥራችሁ የምትሰሩ ከሆነ ፕሮሞት ያደርጓቸዋል። እናንተ ሉዝ ማድረግ አይፈልጉ። እነዚህ የካራክተር ማስዋቢያዎች ናቸው። ደስ ያላለው ነገር ካለ እንዴት ነው የሚሰራው ካራክተራችን? ቅድም አለን በኔቸርና ነርቸር ነው አለን። ግን ካራክተር የሚሰራው ወገኖች ሳላውቅ ደግሞ መስጠት ያልመሰለኝ ጥፋት በዲፊከልቲ ውስጥ ነው። ቅድም እንዳየን በመከራ ውስጥ በትግል ውስጥ ጨዋ ሰዎች ስታዩ፣ ካራክተር ያላቸው ሰዎች ስታዩ ዝም ብሎ አልመጣም። ያለፉበት መጋጋጥ አለ። ወድቀው ተነስተዋል፣ አጥተዋል፣ ተርበዋል። ፔቲሽን ማለት አንዳንድ ጊዜ ታጣላችሁ፣ የምትጠይቅ ፈጽሞ ትቸገራላችሁ። መበደርን ታያላችሁ። ብር ትበደራላችሁ። ከባድ ነው አይደለም? ብር ገንዘብ መበደር ማጣት ከባድ አይደለም? መበደር ከባድ አይደለም? ቤት ኪራይ መክፈል ፈልጋችሁ ቤት ኪራይ ስታጡና የምትከፍሉት ስታጡ ጓደኛችሁ ጋር ሄዳችሁ አበድረኝ ማለት ከባድ ነው። ዝርዝሮቹ እዚህ ጋር ማጣት ከባድ ነው። ስለዚህ ትጠይቂያለሽ። አትናገሩም፣ ለሰው ይከብዳል። ግን አንዳንዴ ግድ ይሁንና ሄዳችሁ ትበደራላችሁ። ምንሽ ከእግዚአብሔር መጣ። አሁን ካራክተራችሁ በዛ መሀል እየተሰራ ነው። በጣም ነው የሚወደው። ሂዩሚሌትድ ስትሆኑ ያስቸገረ ይመስለዋል። ስትዋረዱ ስለለመነ ብዙ ካራክተራችሁ እየተሰራ ነው። ፈጣሪ ከዛስ ሀብት ታገኛላችሁ። ሀብት ስታገኙ አንድ ሰው ጨንቆት ወዳጃችሁ ጨንቆት እንደው ይገርምሃል፣ አንድ ክፍያ ነበረብኝ
ሶስተኛው ዘግይቶብኝ ተልኳል እየመጣ ነው መንገድ ላይ ነው ግን ዘግይቶብኝ እንደው በቃ እንደው ሲል ገና ብድር ፈልገህ ጸሎት ለኔ አይደለም እኔ እሰጣለሁ ሁኔታ እሰጣለሁ ኖ ፕሮብሌም ለምን አልፈቻለሁ ዩር ቢሃፍ ስላንቺ ካራክተራችሁ ተሰርቷል ጀነረስ ሆናችኋል ፔኑን ታውቁታላችሁ በፔን ውስጥ ነው ካራክተር የሚሰራው ስለዚህ ለኔ አሁን በህይወታችሁ ፔን ካለ ይሄ ፔን ያልፋል ሸለቆ እስከሆናችሁ ሸለቆ ያልፋል ካለፋችሁ በኋላ ግን ፐርሰናሊቲያችሁ ካራክተራችሁ ተሰርቶ ነው የምትወጡት ቻሌንጅስ ፌስ ትደረጋላችሁ በሳፈሪንግ ውስጥ ታልፋላችሁ የሃይማኖቶች የሚለያዩት እኔ ድሮ አስተምሬበታለሁ ሴቶች ጥብስ ሲሰሩ አይታችኋል ጥብስ ሲሰሩ እንደ ሃይማኖቱ ያስተምራል ወይወስዱና ስጋውን ትኩስ ምድጃ ላይ ይጥዱታል ይላል ፔንፉል ነው ሊያበስሉት ፈልገው ነው ታንክስጊቪንግ ከዛ ምን ያደርጋሉ ገልበጥ ያደርጋሉ አንዳንዴ መከራው በአንድ አቅጣጫ ብቻ አይደለም የሚመጣው በፋይናንስ በመስሪያ ቤት ከዛ በትዳር ከዛ በጤና ከዛ በዚህ ገልበጥ ትደረጋላችሁ ሳፈሪንግ አለ በየአቅጣጫው ቅድም ስለጠጣዋት ከዛ ከበሰለ በኋላ ሴቷ እንትን የማይሰጠው መብሰሉን ለማረጋገጥ ምን ታደርጋለች ነገሮችን በዲቴል ቀምሳለች ሌላ መንገድ አለው ቶጎል እነዚህ ያሉ ኮሽ ይሄው እዚህ ጋር ነገር ተንሰልን በሹካ ወጋ ታረጋው ማጽዳት አሁን እናንተ በመከራ ውስጥ ታልፋላችሁ አይደለም በመከራ ውስጥ ያያላችሁ መብሰል አለማብሰሉን ለማረጋገጥ ሹካ ይዘው የሚዞሩ ሰዎች አሉ ከዛ ይመጣና ወጋ ያረጋል በነገር ምን አንተ አላበዛውም እንደ አንተ ታግሼ ነው እኮ ካልከው እሳቱ ይጨመራል ጨበር ይደረጋል አልበሰልክም ገና ነው ከዛ እሳቱ ይቀጥላል መብሰሉ ይቀጥላል ልክ ስትበስሉ መጥተው ሲወጓችሁ እኔ አሁን እንደዛ ነበርኩ ሲወጉኝ ታገስና አላበዛውም እንደ አንተ እኛ እንደ ለእግዚአብሔር ብዬ ነው እንጂ እኮ የመሿለኪያ ልጅ ነኝ እኮ ምናምን እንዳልጸለ በኋላ ግን በደንብ ስንበስል ሲወጉን ግዴል እሺ ኢንተርሴሽን ግን አለ አሁን በስለናል ይወት ማንም ባለሙያ ሴት ስጋው ከበሰለ በኋላ አታሳረው ምን ታረጋለች ታወጣዋለች መከራዎቻችሁ ሊያቃጥሏችሁ አይመጡም ያበስሏችኋል ማቹር እንድታረጉ ካራክተራችሁን ይሰራሉ ከወጣችሁ በኋላ ያያችሁትን ኩሽና ያያችሁትን መከራ አያውቁም ሰዎች ምክንያቱም የተጠበሰው ስጋ ምንድነው የሚደረገው በነጭ ሸክላ ሳህን ተደርጎ ከዛ እዚህ ጋር ማሽድ ፖቴቶ ስፒናች ቺፕስ ምናምን ተደርጎ አጊጦ ዌተሩ እንደዚህ ይዞት ይመጣል የመጨረሻ አክብሮትሽን በዛ ሁሉ ስቃይ ውስጥ ካለፋችሁ በኋላ አንዳንዶቹ አሁን ከፊቴ ከተቀመጡት እዚህ ውስጥ ካላችሁ ዝንጥ ብላችሁ ስትመጡ እሳት ነክቷችሁ መከራን አይታችሁ የማታውቁ ረሃብን የማታውቁ ተቸግራችሁ የማታውቁ ትመስላላችሁ እነዚህ ኩሽና ውስጥ ያየኸውን መከራ አያውልህም አሁን መዘነጥህን ነው የሚያዩት ግን ተሰርተሃል ማቹር አድርገሃል ደግነህ ትዕግስተኛ ነህ በስለሃል ካራክተር ተሰርቷል በመከራ ውስጥ ነው ስለዚህ ቅድም ወንድሜ በኃይሉ አመስግኑ ብሏል ስለ መከራችን እስቲ አንዴ እናመስግን ስለ ቻሌንጆቻችን አንዲት ልጅ መዝሙር ምረጭልኝ ያለሽ ሰብለሽ መዝሙር ምረጥ ነው አንቺ ስትዘምሪ ነው እንጂ ስታመልኪው ነው እንጂ ከዛ ሌላው ምንድነው ኮንስትራክቲቭ የሆኑ ክሪቲሲዝሞችን ተቀበል ደስ ይላል ማለት ኮንስትራክቲቭ የሆኑ ትችቶች አሉ የሚያንጹ ትችቶች ሲተቿችሁ ተቀበሉ that's okay ዝም ብሎ ለመሳደብ ብሎ የሚያመጣው አለ እሱን አንቀበልም ግን ኮንስትራክቲቭ የሆኑ ትችቶችን ተቀበሉ የተቀኝሽለት ቅዱስ መጽሐፍ ምን ይላል በሰላችሁ ተግሳጽን የማይወድ አእምሮ የጎደለው ነው ይላል ተግሳጽን መቀበል ጥሩ ነው ይሄ ልክ አይደለም ሲለኝ አስቤበት I think so ልክ ነህ ስለዚህ ካራክተሬን አሳድጋለሁ ከዛ ደግሞ ራሳችሁን ኢቫልቬት አድርጉ ቁጭ በሉና ያስተማረው ጸሎት አለ
ቁጭ ብላችሁ ራሳችሁን ኢቫሉዌት አድርጉ። ቅድም እንዴት ነው የተናገርኩት? በምን ውስጥ ነው ያለፍኩት? እንዴት ነበረ ቢሄቭ ያደረኩት? በሉና ችግሮች ራሳችሁ ላይ ስታገኙ ነቅላችሁ አውጧቸው። እዛ ጋር ልክ አልነበርኩም፣ እዛ ጋር መናደዴ ልክ አልነበረም፣ በጥሩ ቃል አይደለም ያናገርኩት፣ እሱን አርማለሁ ብለን እናስተካክላለን፣ እናርማለን። ካራክተሬን ዛሬም እሰራዋለሁ፣ ቤቴ ገብቼ ዛሬም እሰራዋለሁ። እንደዛ እሱ ሆኖ በተደጋጋሚ። ስለዚህ ካራክተር ጣሪያውን ያነሳላቸዋል፣ እንደ ጸሎት የሚጠቀሙም አሉ። ሲሊንጉን ያነሳል፣ ወደ ተራራ እንድትወጡ ያደርጋቸዋል፣ ተራራው ላይ እንድትቆዩ ያደርጓቸዋል። አንዳንድ ሰዎች አይታቸዋል፣ ትልቅ ቦታ ከደረሱ በኋላ ወደ ታች ወርደው ሲፈጠፈጡ ለምን እንደሆነ ታውቃላችሁ? ካራክተር ኮንቨርሴሽን ዊዝ ጋድ ካራክተር። ስለዚህ ካራክተራችን ላይ እንስራ። እነዚህ ጥሩ ሆነው በየእምነታቸው የተዘጋጀውን ጸሎት እንደ ፕሮፌሰር ሊሆንብኝ ነውና ከሱ ጋር ረዥም ስለሆነ አይ ቲንክ በክርስትና ዋናው ትኩረቴ ካራክተር ስለሆነ አምላክ ነው። እነዚህ ፐርሶናሊቲ ታይፕስ ናቸው። ይበቃናል አይደለም? ፈጣሪ ጋር የምታወሪው ነገር አለ። ከዛ እኮ በትክክል የምትጸልይ ከሆነ ከጸለይሽ በኋላ 5 ደቂቃ ይጨመር ዝም ምታሽ እኮ ለልብ መልሱ ያንደሳን መልሱ። እሺ እናንተ ከተስማማችሁ ራሳችሁን ላሳያችሁ። አሁን ለምሳሌ እንደተሰማሽ ፐርሶናሊቲያችን በአራት አይነት አለው። ራሳችሁን ፈልጉ። ታይፕ ኤ የሚባሉ አሉ። ታይፕ ኤ ምን አይነት መሰሏችሁ? በጣም ኮምፒቲቲቭ የሆኑ መወዳደር የሚፈልጉ የግድ ማሸነፍ አለባቸው። የተለያዩ ፕሮጀክት ይጀምራሉ። በሁሉም ሰክሰስፉል መሆን አለባቸው፣ መሄድ አለባቸው፣ ማሸነፍ አለባቸው። የግድ ማሸነፍ አለባቸው። ካላሸነፉ ዲፕሬስድ ይሆናሉ። ታይፕዎች እነዚህ ናቸው። በፍጥነት መሄድ ስላለብን ቴክ ታይም ቱ ፕሬይ ኢትስ ወርዝ ኢት። ታይፕዎች ሪላክስድ ናቸው። ዴድላይን አይወዱም። በራሳቸው ፔስ ነው መስራት የሚፈልጉት። ዘና ያሉ ሰዎች ናቸው። ዘና ብለው ነው መስራት የሚፈልጉት። ጭንቀት ምናምን አይፈልጉም። እንደዛ በቃ ዴድላይን ምናምን አይወዱም። እና ታይፕዎች እነዚህ ናቸው። ታይፕ ሲዎች በጣም ሃርድ ወርኪንግ ናቸው። ታርገው መስራት የሚፈልጉ ናቸው። በንጽህና ዲቴይልድ የሆነ ስራ መስራት አለባቸው። ፐርፌክት መሆን አለበት። ንጹህ መሆን አለበት። እኔ ጥቁር አንበሳ እየሰራው ዶክተር ጆንሰን የሚባል ሐኪም ነበር እና የውጭ ሀገር ሰው ነው። እኔ ደግሞ አሁን ሐኪም እንደዚህ አይደል የሚጽፈው። እኔ ካርድ ላይ በጣም በፍጥነት እየጻፍኩ ግን በጣም ጥርት ያለ መንገድ ላይ እና አንድ ቀን ካርዴን አነሳና ማን ነው ይሄን የጻፈው አለ። እኔ ነኝ አለ። አንተ ኮምፒውተር ነህ አለ። እንዴት ነው እንደዚህ የምትጽፈው ሐኪም ሆነህ? ሁሌ ኮኔክትድ ነሽ ማለት የኔ ፐርሶናሊቲ የሁለቱ ስለሆነ ነው። አሁን ነግራቸዋለሁ። ከዛ ዲዎች አሉ። ዲዎች ሁሉም ኔጌቲቭ አድርገው የሚሆናቸው ሁሉን ነገር እንትን ተደረገ። ሰውነቱን ሲመለከተው ይሄ እንትን ተደረገ ነው ያለ ተስተካክሎ። ዛሬ ስለ ፐርሶናሊቲ ካራክተር አለ ምን ያለው ስለ ፐርሶናሊቲ ብታወሪ ዋናው ስራ ነው። እና ምን አለው ፈጣሪ፣ እኔ ድሮም እንደማይንቀሳቀስ አውቃለሁ። አላማዬ አንተን ማስተካከል ነበር፣ ቦርጭህን ማጥፋት። እነዚህ ኔጌቲቮች ናቸው። ስለዚህ ያለ ከዛ ኮምቢኔሽን አለ። አሁን እኔን ካያችሁ ሂዩሚሊቲ አይደለሁም። እውነት ልንገራችሁ፣ ትህትና፣ ትንሽ ሪላክስ ማድረግ እወዳለሁ። ትልቅ ሰው ስትሆኑ ማድረግ እወዳለሁ። ግን ደግሞ መለካዬ ነው ትህትና ታድርጌ ደግሞ መስራት እወዳለሁ። ለመሰላችሁ ራሳችሁን ያለው ዛፍ ታገኛላችሁ። ምን ያደርጋል? ቅርንጫፎቹ ማለት ነው ዝቅ ይላል። ፍሬ የሌለውስ እንደዚህ ይቆማል። አሁን ያሬድ ለምሳሌ እዚህ ጋር መቆሙ ለታይፕ ቢ አይመችም። ፍሬያችሁ ሲበዛ ሀምብል ትሆናላችሁ። ትላለህ። እኔ ልንገራችሁ፣ ትህትና በፍጹም አያከስራችሁም። በፍጹም ራስን ዝቅ ማድረግ፣ ሌሎችን ከፍ አድርጋችሁ ራሳችሁን ዝቅ ማድረግ እንደ ፑሊ ነው። በዚህ ጋር ዝቅ ስትሉ በዚህ ጋር ከፍ ነው የምትሉት። ስለዚህ ትህትና የካራክተር የመጨረሻ ትንሽ ደቂቃ ተጨምሮልኛል። ኢንቴግሪቲ ደግሞ ስላሉ በጣም በፍጥነት የመርህ ሰው መሆን ማለት ከዛ እንጨርሳለን።
ህብረተሰቡ አዲስ አበባ ውስጥ የሚያውነን ዲስኦርደር ያለው ሰው ያየኛል። የመጀመሪያው አንቲ ሶሻል ፐርሰናሊቲ ዲስኦርደር ላስ ቬጋስ ሲሄድ ሰው ማይ ቦታ ሲሄድ መሀከል ዕቃ የሚያወጡ ቢሸጡ እንዴት ነው መሆነው? ሬዲዮን ወስደው ይሸጡታል። ማንም አያየኝም። እዛ ቴሌቪዥን ወስደው ይሸጡታል። ኢንቴግሪቲ ማዘርን መቀነት ፈተው ብራቸውን ውስድ ያደርጉባቸዋል። ይሄ ዲስኦርደር ነው ያላቸው። በሰው ፊት ስፖኪዮ ይመጡና አንተስ ኢንቴግሪቲ ስፖኪዮን ፈልገው አይደለም ደስ ይላቸዋል። ብር ማድረግ ደስ ይላቸዋል። ሲኖራችሁ ካራክተራችሁ ላይ ስሩ። ትዕግስተኞች ስትወድቁ የምትነሱ ሁኑ፣ ማትሸነፉ ሁኑ፣ ትሁት ሁኑ፣ ኢንቴግሪቲ ኑራችሁ። ናርሲስቲክ አሉ። ከዛ ናርሲስቲኮች ምን አይነት መሰላችሁ? ራሳቸውን መሆን ማለት የሚወዱ ሰዎች ናቸው። ከፍ ማድረግ ማለት አይደለም። መልካቸውን ይወዳሉ፣ የነሱ ስማቸውን ይወዳሉ፣ የራሳቸውን የሚሰከርበት ቦታ ናርሲስቲክ ናርሲስ የሚባል ሰውዬ ነበርና አንዲት ሴት ቆንጆ ስለሆነች ከመንገድ ላይ መልኩን በጣም ስለሚወድ ሰው ላይ እንደዚህ ውሃ ዳር ሄዶ ራሱን ሲመለከት አንድ ቀን ውሃ ውስጥ ገባና ሞተ። ካለ አታረገው። ናርሲስቲኮች እንደዚህ በጣም ራሳቸው አጭበርብረህ ገንዘብ የምታገኝበት ነገር ሲመጣ ራሳቸውን በጣም ያላረገው ለምን ኦነረብል ናርሲስቲኮች ናቸው። ሶስተኛዎቹ ሂስትሪዮኒክ ናቸው። ሂስትሪዮኒክ ፐርሰናሊቲ ዲስኦርደር ከዛ ሎያሊቲ ቆማችሁ ታወራላችሁ። ትሩስፉልነስ ቆማችሁ እያወራችሁ ይሄ ዲስኦርደር ያለበት ሰው የሚናገር ሰው ከዛ አይደለም እንደሱ አይደለም ይላል። ያወራችሁ ይሁንና ሀቢት ይሁንና እኔ ድሮ የገጠመኝ ልንገራችሁ። አሜሪካን ኤምባሲ ገባ ሁላችሁንም ያስቆምና ቪዛ እንዲሰጡኝ ስገባ የዛ ጊዜ ለካ ጤና ጥበቃ ሂስትሪዮኒክ እነሱ አቴንሽን ይፈልጋሉ። እነሱ ናቸው መናገር ያለባቸው፣ እነሱ ናቸው መታየት ያለባቸው። ሲቀመጡ የሚታዩበት ቦታ ፈልገው ነው። ሂስትሪዮኒክ በደርግ ዘመን አሉ። በዛ ቪዛ ጠየቅኩኝ። ቪዛ አራተኛዎቹ ኦብሰሲቭ ኮምፐልሲቭ ዲስኦርደር ነው። ከዛ ቆይቶ እንደገና ለሞክር ስል አፕሊኬሽን ሆቴል ገብተው የታጠበ ብርጭቆ አንስተው እንደዚህ የሚያዩ ሰዎች አይተው ሰዎች ምን አሉኝ? ያንን ፓስፖርት ይዘህ ታጥቧል ይሄ ነገር እስቲ ደግመሽ ታጥቢው የሚሉ የሚያዩት ያችን ነው። ከዛ ደግሞ ይከለክልሃል አሉ። እሺ ፓስፖርት ለመቀየር ምንድነው ማድረግ ያለብኝ? ከጨበጡ በኋላ ትሄዳለህ። ከዛስ በእጁ ምን አርጎ ትላለህ? ወይም ተበላሽ ደርሶ መጥቶ ቢሆንስ ብሎ ያስባሉ። እውነቴን ነው የምላችሁ አልኳቸው። በጣም ነው የሚጨነቁ። አልጠፋብኝም። ምግብ ከነሱ ጋር መብላት አትችሉም። ምግቡን እየበላችሁ እናንተ ማን እንዳበሰለው ትዝ አይላችሁ። ወይም ዲስትሮይ ነው ብላችሁ ዲስትሮይ ሳይሆን ምግቡን እየሰራች እያለች ውስጣችሁ ይቀመጣል። ትሩስፉልነስ ካራክተራችሁ አካል ካረጋችሁ ብሎ ያስባሉ። እኔ አንድ ጓደኛ ነበር አንበሳ ያለሁና አጥራችንን አጥረን ምስኪኖችን ስናይ የበላን የራስህን ኑሮ ኑር የማንል ሰዎች እንሆን። ካራክተራችን ላይ እንስራ። ትምህርት ቤት ከዛ እንደዚህ ያወጣና እቺ ምንድን ነች ይለኛል። የሆነች ነገር አገኘ። ወንድሜ ወጣት ነች እቺ ምንድን ነች? ጀንትልማን ባክ ተነሳ ከዚህ ጀንትል ስትለብስ እነዚህ በጣም ይሰቃያሉ። ሰውንም ያሰቃያሉ። ኦብሰሲቭ ኮምፐልሲቭ አላ በየመንገዱ አምስተኛው ሺዝን ማትሰበሰውን መንገድ ላይ መንገድ ዘጋብቻቸው በጣም መሆን ይፈልጋሉ። ብዙ ጊዜ በሐሳብ የተያዙ ሰዎች ናቸው። እነዚህኛዎቹን ልንገራችሁ። ዲፔንደንቶች በራሳቸው ምንም ነገር አይወስኑ። አንተ ቅደም በለው ካላማከሩ አይወስኑ። ጀንትል ሁኚ። በሐሳባቸውም የራሳቸው ሐሳብ የላቸው። ለምሳሌ አሁን መጨረሻዎቹ ላይ ነው ያለሁት። ያሬድ ጨርስ ነው አታረቂው። አንድ ሰው እንደዚህ ይላል፣ አቤት በዚህ 4 ዓመት የመጣው ለውጥ ይላል። እዚህ ጋር አንድ እምነት ይኑራችሁ። ሌላው ደግሞ ሰዎችን የምትወዱ የትኛው ለውጥ ነው የመጣው ይላል። አያችሁ ካራክተራችሁ ላይ ስትሰሩ እነዚህ ላይ ካራክተራችሁ ውብ ይሆናል። ሰዎች የሚወዱት ይሆናል። ለውጥ ብሎ ይሆናል የሚልክን 4 ዓመት ሰዎች ከእናንተ ጋር መስራት ይፈልጋሉ። ተቀጥራችሁ እዚህ ያደርጋይ ፕሮሞት ያደርጋችሁ እናንተ ልጅ ማድረግ አይፈልግለው ሲል ወደዚህ ዞር ነው። ተከደኮ ነው ካራክተር ማለት የትኛው ለውጥ መጣን? የትኛው ለውጥ መጣን? እንዴት ነው የሚሰራው? የራሳቸው ውሳኔ የላቸው፣ የራሳቸው አስተሳሰብ የላቸው ነው አለን። ዲፔንደንት ናቸው። ካራክተር የሚሰራው ወገኖች። ከዛ ፓራኖይድ ፐርሰናሊቲ ሲወደ ሁሉን ነገር የሚጠራጠሩ ናቸው። ቅድም እንዳየን በመከራ ውስጥ በትግል ውስጥ ዛጋ ያለውን ሰው ያይተዋል። ጨዋ ሰዎች ስታዩ ካራክተር ያላቸው ሰዎች ስታዩ ሰው አይመስልህም? ዝም ብሎ አልመጣም። ያለፉበት መጋጋጥ አለ። ወድቀው ተነስተዋል፣ አጥተዋል፣ ተርበዋል። ነገር ይጠራጠራል እና በጥርጣሬ ነው የሚኖሩት። እናንተ ታጣላችሁም ሁሉን ነገር የሚጠራጠሩ ፓራኖይክ ሲያልፍ ወደ ህመም ይለወጣል። መበደር እንታያላችሁ። ብር ተበደራችሁ ሁሉን ነገር መጠራጠር፣ ብር ገንዘብ መበደር ማጣዝ። አቮይዳንቶች አሉ። እነዚህ መበደር ነገር አቮይድ ኪራይ መክፈል ፈልጋችሁ ቤት ኪራይ ስታጡና የምትከፍሉት ስታጡ ጓደኛችሁ ጋር ሄዳችሁ ሐሳብ
ማንበብ እንችላለን ብለው የሚያስቡ ናቸው። ቦርደር ላይን አሉ። ብዙ ጊዜ ማጣት ከባድ ራሳቸውን የሚያጠፉ ትናገሩ ብለስ ናቸው። ይከብዳል። ግን አንደኛ ግድ ይሁንና ሄዳችሁ ትበደራላችሁ። ጨርሻለሁ። አሁን ካራክተራችሁ በዛ መሀል እየተሰራ ነው። ሰልፍ አክቹዋላይዜሽን ሂዩሚሌትድ ስትሆኑ እሱም ብዬ ልጨርስ። ስትዋረዱ ግን ይበቃል። ካራክተራችሁ ወደ ካራክተር ልምጣ። እሺ የመጀመሪያ ኒዶች አሉን፣ ፊዚዮሎጂካል ኒዶች አሉን። ምግብ፣ መጠለያ፣ ልብስ አለን። አንድ ሰው ሁላችንም ወዳጃችሁ ጨንቆት ከዛ በኋላ ሴፍቲ ኒድስ ሴፍ መሆን ነበረብኝ። ሴፍ መሆን ዘግይቶብኝ ተልኳል። አንድ ጊዜ ከአንድ ጓደኛዬ መንገድ ጋር ላይ ሄድ ዝም ብሎ እንደዚህ ወደ ኋላ ዞር እያለ በቃ ዞር እያለ እንደው ሲል ገና አሁን ብድር ዞር እያለ ምንድን ነው የምትሰራው አልኩት። ወንድ ልጅ እውነት አውሰጣል እያለ እያየ ነው። ለምን አልፋቸው ልዘጋ። ስለዚህ ካራክተራችሁ ተሰርቷል። ጀነረስ ሆናል ለማለት ነው። ፔኑን ሶስተኛው ሌቭል ላይ ስትደርስ ኒድ ፎር ቢሎንጊንግነስ የሚሰራው ጓደኛ እንፈልጋለን፣ አሁን ፍቅረኛ በህይወታችሁ እንፈልጋለን። ፔን ካለ ይሄ ፔን ያልፋል። ሸለቆ ውስጥ ከሆናችሁ ሸለቆ ያልፋል። አራተኛው ላይ ስትደርስ ኒድ ፎር ሰልፍ ስቲም ይባላል። ካራክተራችሁ ተሰርቶ ነው ሳምበዲ መሆን ትፈልጋላችሁ። በሆነ ነገር መታወቅ ትፈልጋላችሁ። ቴስት ትደረጋላችሁ። አምስተኛውና የመጨረሻው ግን በሳፈሪንግ ውስጥ ታልፋላችሁ። አልፋላችሁ ይባላል። ሁሉ ሰው አይደርስም። እኔ ድሮ አስተምሬበታለሁ። ሴቶች ጥብስ ሲሰሩ አይታቸዋል። ጥብስ ሲሰሩ ስለምትለብሱት የሱዱና ስጋውን ማርክ ንጽህና አይደለም። ኩስ ብድጃ ላይ ማርኩ ይጥዱታል። ክርስቲያን ዳየር ነው ይላል። ፔንፉል ነው ቦስ ነው ሊያበስሉት ፈልገው ነው። እኔ ፕሮፌሰር አስራት ከዛ ምን አስተምሮኛል። ያደርጋሉ? ፕሮፌሰር በደማርያ ገልበጥ ያደርጋሉ። አንዳንዴ መከራው በአንድ አቅጣጫ ብቻ አይደለም የሚመጣው። ፕሮፌሰሮች ይነዱ ፋይናንስ የነበረው መስሪያ ቤት ቮልክስዋገን ነው። ዘበጤና ዘበዚህ ገልበጥ ገልበጥ ፕሮፌሰር አስራት ቤታቸው ጋር አዲስ መርሰዲስ በሸራ ተሸፍኖ ተቀምጧል። ከዛ ከበሰለ በኋላ ሴቷ መብሰሉን ለማረጋገጥ ምን ታደርጋለች? ሰልፍ አክቹዋላይዜሽን ጋር ስትደርሱ ስለ ሀገር ቀምሳለች። ሌላ ስለ ህዝብ ነው፣ ሌላ ስለ መንገድ አለ። ወገን ነው። ምጡቅ አስተሳሰብ ላይ ነው ያላችሁ። እዛ ጋር በሹካ ወጋ ወጋ ታደርገዋለች። አሁን እናንተ በመከራ ውስጥ